ወይ ብርሃን አውሰኝ ወይ ብርሃን አውሰኝ ወይ ብርሃን አውሰኝ። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱ አልበም ኢትዮሪካ በዩቲዩብ ቻናሉ ተለቋል። የቴዎድሮስ ካሳሁን ቴዲ አፍሮ አዲሱ አልበም እጅግ በጉጉት ሲጠበቅ እንደነበረ ሁላችንም የምናውቀው ነገር ሲሆን ይህ ሙዚቃ ዛሬ በይፋዊ የዩቲዩብ ገጹ ተለቋል። አንዳንድ ሙዚቃ ልብን ብቻ አይነካም፣ ታሪክን ያነሳል። ዛሬ የምንነጋገረው ስለ ቴዲ አፍሮ አዲሱ አልበም ኢትዮሪካ ነው። ኢትዮሪካ ብቻውን አልበም አይደለም፣ መልእክት ነው። የታሪክ ፍቅርና የአንድነት ድምፅ ነው። አንዳንድ ዘፈኑ እንደተለየ ታሪክ ይነገራል። በዚህ የሙዚቃ አልበም ውስጥ አዲስ የሙዚቃ ቀለም ታክሏል። ባህላዊ ዜማ ከዘመናዊ ዜማ ጋር ተዋህዶ የሚሰማ ነው። ይህ አልበም ስለ ፍቅር ይነግራል፣ ስለ አንድነት ይጮሃል፣ ስለ ተስፋ ይናገራል እና ከሁሉም በላይ ሰዎች እንዲያስቡ ያደርጋል። ይህ አልበም ኢትዮሪካ የተሰኘው የቴዎድሮስ ካሳሁን አልበም ከመዝናናትም በላይ የሆነ የሙዚቃ ከፈለግ የድምፃዊ ቴዎድሮስ ካሳሁን አዲሱ አልበም ከመዝናናትም በላይ የሆነ ሙዚቃ ከፈለግ ልብ የሚነካ ድምፅ ከፈለግ ኢትዮሪካ ላንተ ላንቺ ነው። ምሰሶው ዘመመ ጣራውም ያፈሳል፣ ሀገር የሞተበት የት ሂዶ ያለቅሳል። ባሳደገኝ ቅዬ ባደግኩበት መንደር ባይተዋሩኛለሁ እንደሌለው ሀገር። ያቆምኳት ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት። የሙዚቃ ንጉሱ ድምፃዊ ቴዎድሮስ ካሳሁን እጅግ በሚገርም ሁኔታ በአረብ ሀገር በስደት በየመን በሚሰቃዩ እህት ወንድሞቻችንም በዜማ አክሏል፣ መልእክቱንም አስተላልፏል። የቴዲ ምናብ ድንበር የለውም። በዚህ አዲስ ስራው ደግሞ በመካከለኛው ምስራቅ በረሃዎች ተበትነው ጉልበትና እድሜያቸውን ገብረው ለተሻለ ህይወት የሚኳተኑ እህቶቻችንን በዜማ ዳብሷል። ስደት ብዙ መልክ ቢኖረው ቴዲ ግን አሳዘንሽኝ መሬማ፣ ስንት አለ በሆድሽ መሬማ እያለ ያልተዘመረላቸው ስደተኞች ውጣ ውረድ በራሳቸው ጫማ ቁሞ ተረድቶታል። ቃላት የማይገልጸውና የናፍቆትና የልፋት ጓዝ በሙዚቃ የቀረበበት ድንቅ ጥበብ። አሳዘንሽኝ መሪማ። መሪማ የተሰኘው ሙዚቃ እጅግ ተወዳጅና በአረብ ሀገር በስደት የሚኖሩ እህት ወንድሞቻችንን በስቃይ ውስጥ ያሉትን እህት ወንድሞቻችንን የሚያይ የእነሱንም ፈተናና መከራ የሚረዳ ሆኖ ተገኝቷል። እጅግም እየተወደደ ይገኛል። ድምፃዊ ቴዎድሮስ ካሳሁን የሙዚቃው ንጉሥ ዛሬ ከለቀቃቸው የአልበሞች መካከል ዛሬ ከለቀቃቸው ትራኮች መካከል ጀንበር፣ ስማ ራሴ፣ መርከብ፣ መሬማ፣ ዝ ጸዳል፣ የአዞ እንባ፣ ብልጭታ፣ በመስኮት ታየኝ፣ ሺህ ቢባል፣ የማረግ ጥግ፣ ቲንታጎ፣ ጽዮን ሙሽራዬ በሚሉና የመሳሰሉትን አበርክቶልናል። እጅግ ተወዳጁ ድምፃዊ ቴዎድሮስ ካሳሁን የሙዚቃው ንጉሥ ላበረከተልን ሁሉ እጅግ እናመሰግናለን። የብርሃን ብልጭታ ከጥርስሽ ላይ ከከንፈርሽ መሃል። ውድ የታሪክ አለኝ ቲዩብ ተከታታዮች እኒህን እና መሰል አዳዲስ መረጃዎች እንዲደርሳችሁ ቤቱን ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ።